ሰላም ሰላም ውድ የኢትዮ ሴሌብሪቲ ቤተሰቦቻችን እንግዲህ ዛሬ ይዤላችሁ ያመጣሁት 7 ሴት አርቲስቶቻችን ለምን አይነት ድርጅት ብራንድ አምባሳደር ሆነዋል የሚለውን ነው ማለት ነው። እንግዲህ ከሆኑበት ስራዎቻቸው ውስጥ አንዳንዱን እየተመለከትን እናልፋለን ማለት ነው። የመጀመሪያዋ ሴት አርቲስታችን የምትሆነው ሊዲያና ሰለሞን ናት። ሊዲያና ሰለሞን በተለያዩ ስራዎቿ የምናውቃት በወጣትነታቸው ሰክሰስፉል ከሆኑ ሴቶች ውስጥ አንዷ ብለን መጥቀስ የምንችላት ናት። በተለያዩ ማስታወቂያ ስራዎች እና የራሷ የሆነ ማርኬቲንግ ኤጀንሲ ካምፓኒ እንዳላትም የምናውቃት ናት ማለት ነው። ከተፈራረመችባቸው ብራንድ አምባሳደር ከሆነችባቸው ውስጥ ብሪጅ ውድ ኤንድ ሜታል ወርክ ፒኤልሲ ከሚለው ድርጅት ጋር መፈራረሟን ተመልክተናል ማለት ነው። እንግዲህ እስቲ ስትፈራረም ያለውን ሂደት ተመልክተን እንመለስ። የዚህ ድርጅትን ብራንድ አምባሳደር በመሆኔ እጅግ ደስተኛም ነኝ እድለኛም ነኝ ብዬ አስባለሁ። Aku ያከበርኩት አምናችሁብኝ አብራችሁ መስራት ስላደረጋችሁ እጅግ በጣም አመሰግናለሁ።
እንግዲህ ቤተሰብ በመጨረሻም የምንመለከታት ምርጧ ውቧ ተወዳጇ ሴት አርቲስታችን ፍናን ሂድሩን ነው ማለት ነው። ፍናን ሂድሩ እንግዲህ በተለያዩ የፊልም ስራዎቿ ላይ ድንቅ ችሎታዎቿን በማሳየት ለቪዲዮ ክሊፖች እንደ ሞዴልነት በመስራት ለብዙ ድርጅቶች ደግሞ ማስታወቂያዎችን በመስራት የምናውቃት ምርጥ ውብ ሴት ተዋናያችን ናት ማለት ነው። እንግዲህ በወጣትነታቸውም ስኬት ላይ ደረሱ ከምንላቸው ተወዳጅ አርቲስቶቻችን መካከል አንዷ ናት ማለት ነው። እንግዲህ ቤተሰብ እንደተመለከትነው ከሆነ ፍናን ሂድሩ ለብዙ የሀገራችን ወንዶች እንደ ክረሽ የምትታይ የነበረች ነገር ግን በአሁኑ ሰዓት የተሞሸረች አዲስ ሙሽራችን ናት ማለት ነው። እንግዲህ እሷም ከተፈራረመችባቸው ብራንድ አምባሳደር ከሆነችባቸው ድርጅቶች ውስጥ አንዱ ኢንፊኒክስ ካምፓኒ ነው ማለት ነው። ለኢንፊኒክስ ካምፓኒ በብራንድ አምባሳደርነት ተፈራርማለች ማለት ነው። እስቲ ሁኔታዎቹን ተመልክተን እንመለስ። ዓለም ከደረሰበት ቴክኖሎጂ እኩል ለማድረግ ከመሰራት መግለጽ እፈልጋለሁ። ጥሩና ስኬታማ የስራ ጊዜ መገናኘት ነው። እንግዲህ ቤተሰብ እንደተመለከትነው ከሆነ ብዙ ሴት አርቲስቶቻችን ለተለያዩ ድርጅቶች ብራንድ አምባሳደር ሆነው እየሰሩ እንደሚገኙ ነው ማለት ነው። እኛም ያልጠቀስናቸው ሌሎች ሴት አርቲስቶቻችን ለተለያዩ ድርጅቶች ብራንድ አምባሳደር ሆነው ይሰራሉ ማለት ነው። እንግዲህ ቤተሰብ ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ሌላ ነገር ይዘን እስከምንመጣ ድረስ ቸር ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ።